ሳምንቱ በጥበብ እንደምን ታለፈ? ከእሁድ እስከ እሁድ የሰማን ያየናቸውን ልናሰማችሁ ሰንበት ላይ ተገናኘን። ከጋብቻ ቀለበት በስተቀር የአስተናጋጅ ጣቶች ላይ ቀለበት እንዳይታይ የሚከለክለው መመሪያ ጸድቋል። ትልቅ ጥያቄው የስጋ ቤቶች ሴት እህቶቻችን አለባበስ ነው። የዜማና ግጥም ደራሲው በድራማዎቹ ያስደመመን በሀገራችን አይዶል ፈርቀዳጁ አብርሃም ወልዴ መልእክት አለኝ፣ አብራችሁን ከቆያችሁ ትሰሙታላችሁ። አብርሃም ወልዴ አለኝ ያለው መልእክት ይሆን? ጉዳፍ ጸጋዬ የልጅ እናት ሆናለች፣ ግን ለምን አሜሪካ ወለደች? ሌላው ለዜጎች አስደንጋጭ የሆነው ዜና የባርና የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ ታግደዋል። እነዚህን ጉዳዮች ነው የምትከታተሉት። ስሙት ያልናቸውን ከአሃዱ ሬዲዮ ከጉዳፍ ጸጋይና ከባለቤቷ ማህበራዊ ትስስር ገጾች እንዲሁም ደግሞ ከተወዳጁ የሙዚቃ ሰው አብርሃም ወልዴ ከፊት ገጽና ከፋስት መረጃ እንዲሁም ከራሱ ከአብርሃም ወልዴ ያገኘናቸው መረጃዎች አሰባስበናል። ያላችሁት ንግስት ሚዲያ ላይ ነው። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። ሴት የመስተንግዶ ሰራተኞችን አለባበስና ጌጣጌጥ የሚወስነው ደንብ በአዲስ አበባ ሙሉ ለሙሉ ተግባራዊ መደረጉ ተነግሯል። ከ5000 እስከ 50000 ብር የሚደርስ የገንዘብ መቀጮውን ጨምሮ ሌሎች ቅጣቶችን የሚያስከትለው ሴት መስተንግዶ ሰራተኞች አለባበስና ጌጣጌጥ የሚወስነው ደንብ ሙሉ በሙሉ ተግባራዊ እየተደረገ እንደሆነ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ለአሃዱ ሬዲዮ በዚህ ሳምንት ነበር ያስታወቀው። በ2017 ዓ.ም ህዳር ወር ላይ በአዲስ አበባ ፍትህ ቢሮ የወጣው ደንብ ቁጥር 178 ህዝባር 2017 የደረት ክፍልን ያልሸፈነ ሸሚዝ ከጉልበት በላይ የሆነ ጉርድ ቀሚስና ከጋብቻ ቀለበት ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግን ይከለክላል። የማህበሩ መስራችና ስራ አስፈጻሚ አባል ናፍቆት ጌታሁን በአንዳንድ ተቋማት የመስተንግዶ ሰራተኞች እንዲለብሱ የሚገደዱት መለያ ልብስ ወይም ዩኒፎርም ከባህል ያፈነገጡ ነበሩ ብለዋል። ይህን ለማስተካከል ማህበሩ ከአዲስ አበባ ቱሪዝም ኮሚሽንና ከቱሪዝም ሚኒስቴር ጋር በመሆን ደንቡ እንዲጸድቅ ግፊት አድርጓል። አሁን ላይ ደንቡ ጸድቆ ሙሉ በሙሉ ተግባራዊ እየተደረገ መሆኑን አንስተው ተግባራዊ ያልተደረገባቸው ቦታዎችም ካሉ ከመንግስት ክትትል በተጨማሪ ማህበሩ አፈጻጸሙን እንደሚከታተል ተናግረዋል። መመሪያውን ያልተከበሩ የማህበሩ አባላት ሲገኙ ለአዲስ አበባ ቱሪዝም ኮሚሽን ሪፖርት እንደሚደረግ የተገለጸ ሲሆን እስካሁን የቀረበ ሪፖርት እንደሌለ ተናግረዋል። በአሁኑ ወቅትም በባር በሬስቶራንትና በሆቴሎች የሚለበሱ መለያ ልብሶችም ጨዋነትን በጠበቀ መልኩ እንዲዘጋጁ እየተደረገ ነው ማለታቸውን የአሃዱ ሬዲዮ ዘገባ አመላክቷል። ሌላኛው በዚህ ሳምንት ከተሰሙ ጉዳዮች መካከል ጀግናው አትሌት የእናትነት አክሊልን ስለመድፋቷ የሚያመላክተው ነው። የኢትዮጵያ ኩራት በሩጫው መስክም ሀገራችንን በዓለም መድረክ ከፍ አድርጋ ያስጠራችው ጀግናው አትሌት ጉዳፍ ጸጋዬ የፈጣሪን ታላቅ ስጦታ ተቀብላለች። ትራክ ላይ የወርቅ ሜዳሊያዎችን ለሀገሯ ያበረከተችው ጉዳፍ ጸጋዬ ዛሬ ደግሞ ከሜዳሊያዎች ሁሉ የላቀውና የሚበልጠውን የእናትነት ታላቅ አክሊልን ደፍታለች። ጀግናው አትሌታችን ውብ የሆነ ወንድ ልጅ በሰላም መገላገሏን ስታበስር የተሰማትን ጥልቅ ደስታና ምስጋና በደማቅ ሁኔታ ገልጻለች። ዛሬ በአርሴማ ቀን የዓለማት ጌታ በታላቅ ምሕረቱና ቸርነቱ ወንድ ልጃችንን በሰላም አቅፌ እንድስም አድርጎኛል ስትል ነው አትሌት ጉዳፍ ጸጋዬ የተናገረችው። አትሌቷ በእርግዝና ወቅት ከጎኗ ለነበሩ በጸሎትና በምኞት ላሰቧት አፍቃሪ ደጋፊዎቿ እንዲሁም ለመላው የኢትዮጵያ ሕዝብ ከልብ የመነጨ ወሰን የሌለው ምስጋናን አቅርባለች። ጀግናው አትሌት ጉዳፍ በ5000 ሜትርና በ10000 ሜትር የዓለም ሻምፒዮና ላይ ድልን በመቀዳጀት የኢትዮጵያን ሰንደቅ ዓላማ ከፍ አድርጋ የሰቀለች አትሌት ናት። በቤት ውስጥ ወይም ኢንዶርና በቤት ውጪ ባሏት ፈጣን የሩጫ ጊዜያትም በርካታ የዓለም ሪከርዶችን የሰባበረች የጽናትና የጥንካሬ ምሳሌ ናት። አሁን ደግሞ በህይወቷ አዲስ ውብና እጅግ ያማረ የሆነውን የእናትነት ምዕራፍን በደስታ ጀምራለች። የኢትዮጵያንን እናት አትሌቶቻችን ከዚህ ቀደም እንዳሰለፈች መርጊያ ደራርቱ ቱሉና ጥሩነሽ ዲባባ ብሎም እናት ከሆኑ በኋላ ወደ ትራክ ተመልሰው ታሪክ ሲሰሩ አይተናል። ጉዳፍም ይህን አዲስ ስጦታ ታቅፋ ወደ ዳግም የበለጠ ጥንካሬና ታጥቃ ወደምትወደው ትራክ ተመልሳ ሀገሯን እንደምታስጠራም አንጠራጠርም። ለጀግናው አትሌታችን ጉዳፍ ጸጋይና ባለቤቷ አሰልጣኝ ህሎፍ ይደጎ እንኳን ደስ አላችሁ እንላለን። ፈጣሪ ሕፃኑን በጤና በበረከትና በእድሜ ያሳድግልን። እንኳን ደስ አለሽ ጀግናችን። በሌላ በኩል ደግሞ ባለቤቷ አሰልጣኝ ህሎፍ ይደጎ በቅድስት አርሴማ ቀን የዓለማት ጌታ በታላቅ ምሕረትና ቸርነቱ ወንድ ልጃችን በሰላም አቅፌ እንደስም ስላደረገኝ ፈጣሪን አመሰግናለሁ። በሩጫው መስክ ከጎና ሆኜ ለድልና ለክብር ወሰን ስንተጋ የኖርነው ባለቤቴ አትሌት ጉዳፍ ጸጋዬ ዛሬ በጽናት አልፋ ትልቁን ድንቁንና የእናትነት አክሊሉን ደፍታለች።
በጉዟችን ሁሉ አብራችሁ ለነበራችሁ፣ በጸሎታችሁ ላልተለያችሁን፣ መልካም ምኞታችንን ለለገሳችሁ ወዳጆቻችን፣ ደጋፊዎቻችንና ኢትዮጵያን በሙሉ ምስጋናዬ ከቃላት በላይ ነው ሲል ነው አሰልጣኝ ህሉፊ ደጎ የተናገረው። ፈጣሪ አዲሱ ልጃችንን በጤና በእድሜና በበረከት ያሳድግልን፣ በቤታችሁ ፍቅርና ሰላም ያብዛላችሁ እያለን እኛም መልካሙን ተመኘን። በዚህ ወደ ሌላኛው ጉዳያችን ተሻገረን። የባርና የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ ታግዷል። የስራ ባህልን ለማሻሻል የስራ ሰዓት ላይ የሚደረግ የአልኮል መጠጥ አጠቃቀምን ለመግታትና ምርታማነትን ለማሳደግ በሚል ባሮችና የአልኮል መጠጥ ማከፋፈያዎች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ ተከልክሏል። ይህ ክልከላ የተደረገው በዩጋንዳ መንግስት መሰረት ሲሆን የሀገሪቱ መንግስት ጥብቅ መመሪያ አስተላልፎ ለተግባራዊነቱ እየሰራ ይገኛል ተብሏል። የዩጋንዳ አካባቢ አስተዳደር ሚኒስቴር አዲሱን መመሪያ ይፋ ያደረገ ሲሆን እርምጃው በስራ ሰዓት የሚደረግ የአልኮል መጠጥ አጠቃቀም ምክንያት የሚከሰተውን የስራ ፈትነት፣ ማህበራዊ ህይወት መዛባትና የወንጀል ድርጊቶች ለመቀነስ ያለመ መሆኑ ተገልጿል። ባሩ ጋሃራ በተፈረመው ደብዳቤ ለአካባቢ አስተዳደሮች፣ ከንቲባዎችና ለጸጥታ አካላት መመሪያ በአስቸኳይ እንዲያስፈጽሙ ታዟል። በዚህ አዲስ ህግ መሰረት ማንኛውም ባር፣ ባህላዊ የመጠጥ ቦታ ወይም የአልኮል የሚሸጥበት ድርጅት በሳምንት የስራ ቀናት ውስጥ ከቀኑ 9 ሰዓት በፊት አገልግሎት መስጠት የተከለከለ ነው። ከዚህ በተጨማሪ እድሜያቸው ከ18 ዓመት በታች ለሆኑ ታዳጊዎች ምንም አይነት የአልኮል መጠጥ መሸጥ ሙሉ በሙሉ የተከለከለ ሲሆን ይህን መመሪያ የሚጥሱ ነጋዴዎችና ድርጅቶችም ከባድ ህጋዊ እርምጃና የእስራት ቅጣትም እንደሚጠብቃቸው ተገልጿል። የአካባቢው አስተዳደርና የጸጥታ አካላትን መመሪያውን ሳይተገብሩ በሚቀሩ ወይም ህጉን በተደጋጋሚ የሚጥሱ የንግድ ተቋማት ላይ የንግድ ፍቃድ መሰረዝና ድርጅቶቹን እስከ መጨረሻው የመዝጋት ስልጣን ተሰጥቷቸዋል። ውሳኔው በሀገሪቱ የተለያዩ የህብረተሰብ ክፍሎች ዘንድም ሰፊ ውይይት ያስነሳ ሲሆን አንዳንዶቹ እርምጃው የዜጎችን ስነ ምግባርና ምርታማነት ለማሻሻል ጠቃሚ ነው ሲሉ ሲደግፉ፣ ሌሎች ደግሞ በትግበራ ወቅት ሊያጋጥሙ የሚችሉ ተደራሽነትና ቁጥጥር ተጋላጭነቶችን በማንሳት አስተያየት እየሰጡበት ይገኛሉ። በሌላኛው የበስተመጨረሻ መረጃችን ደግሞ አርቲስት አብርሃም ወልዴ በሰላሌ ፍቼ ታላቅ የልማትና የባህል ክብረ በዓልን በተመለከተ ጥሪ አስተላልፏል። የባላገሩ ቴሌቪዥን መስራች፣ የባላገሩ አይዶል ሐሳብ አመንጪና አንጋፋው የዜማና ግጥም ደራሲ አርቲስት አብርሃም ወልዴ ለሰላሌ ፍቼ ተወላጆችና አብሮ አደጎቹ በሙሉ የእንኳን አደረሳችሁ መልእክት ማስተላለፍ በዘንድሮ ዓመት የሚከበረውን የቡሄ በዓል አስመልክቶ ታላቅ የጥሪና የልማት መልእክት አቅርበዋል። አርቲስት አብርሃም እንደገለጸው የዘንድሮ የቡሄ በዓል ከባለፈው ዓመት በበለጠ ሁኔታ በደመቀና በትልቅ ደረጃ የተዘጋጀ ነው ያለ ሲሆን ተወላጆች በሙሉ ተገናኝተው የተዘራውን ፍቅር በጋራ የሚያጭዱበት፣ ትዝታቸውን የሚያድሱበትና ትንፋሽ ለትንፋሽ የሚቀራረቡበት ልዩ አጋጣሚ ይሆናል ብሏል። የዝግጅቱ ዋነኛና ታሪካዊ ክስተት የሚሆነው ላለፉት በርካታ ጊዜያት ሲሰራበት የቆየው የሰላሌ ፍቼ ልማት ማህበር ምስረታ ይፋ መደረጉ ነው። ማህበሩ በርካታ ፈተናዎችንና ውጣ ውረዶችን አልፎ አሁን ላይ እውን መሆን የቻለ ሲሆን በበዓሉ ላይ አዲስ የተዋቀሩት የቦርድ አባላትና አጠቃላይ ማህበሩ ዝርዝር ሁኔታ ለአካባቢው ተወላጆችም ይፋ ይደረጋሉ። ይህ የልማት ማህበር ለመቋቋም በጣም ብዙ ነገሮች አልፎ አሁን እውን የሆነበት ወቅት ስለሆነ እሱንም የምናበስርበት ዝግጅት ይሆናል ሲል አርቲስት አብርሃም ገልጸዋል። ከዚህ በተጨማሪ ለአካባቢው እድገትና ለማህበረሰቡ ታላቅ አስተዋጽኦ ያደረጉ ሊመሰገኑና ሊከበሩ የሚገባቸው ልዩ ልዩ ሰዎችም በዕለቱ ተገኝተው እውቅና እንደሚሰጣቸው ገልጸዋል። ከዚህ በተጨማሪ አርቲስት አብርሃም ወልዴ እንዳሰመረበት ከሆነ የዝግጅቱ ዋና ዓላማ ክብረ በዓል ማክበር ብቻ ሳይሆን ለአካባቢው ሁለንተናዊ እድገት መነሻ መድረክን መፍጠር ነው። በተለይም ትምህርት ተቋማት ደረጃ ማሻሻልና ተማሪዎችን ማነቃቃት፣ አርአያ የሚሆኑ ሰዎችን ማውጣት፣ ለአካባቢ ወጣቶች በጎ ተጽዕኖ የሚፈጥሩ ጥሩ አርአያዎችን ማፍራት፣ መታገዝ የሚገባቸው አካላትን መደገፍና መስተካከል ያለባቸው ነገሮችን በጋራ መምከር ነው። በተጨማሪም ለዝግጅቱ የሚያስፈልጉ ወጪዎችን ለመሸፈን መዋጮና ስፖንሰርሺፕ ጥሪ የቀረበ ሲሆን ማዋጣት የማይችሉ ወገኖችን በበዓሉ ላይ እንዳይቀሩ ሌሎቹ ደግፈው የሚያሳልፉት የፍቅርና የመደጋገፍ መድረክ መዘጋጀቱን ተገልጿል። በመጨረሻም አርቲስት አብርሃም ወልዴ የሀገር ልጅ ፍቅሩ ልዩ ነው በማለት ሁሉም የሰላሌ ፍቼ ተወላጆችና ወዳጆች ባሉት አጭር ቀናት ውስጥ በመረባረብ በዚህ ታሪካዊ ስብሰባ ላይ እንዲገኙ፣ ትዝታቸውን እንዲያድሱ፣ የአካባቢያቸው ልማት በጋራ እንዲመክሩበት ጥሪውን አስተላልፏል። የተከበራቸው የንግስት ቤተሰቦች ሆይ ቀጠሯችን እንደተለመደው ለነገ በዚህ ሰዓት ላይ በሌላ ጉዳይ ይሁን። የንግስት ሚዲያ ቤተሰብ ካልሆኑ የሚያተርፉበት የኪነ ጥበብ ቻናል ነውና ሰብስክራይብ ያድርጉ። ወደድኩት ያሉት ስራችን ሌሎች ጋርም ደርሶ እንዲደመጥ ሼር፣ ላይክ ያድርጉ። ስለነበረን ሸጋ ጊዜ አመስግነናል። ሁሌም እንደምንለው ዛሬ እንላለን፣ ለመንገስ እንሮጣለን።